አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሻጠብቂኝ ቆይ እኔ ምልሽ ለምን አሰብኝም በቃ ለኔ ብለሽ የምታረጊው ነገር አልፈልግም። አይሆንሽ ቤዚ ወደ ኋላ ብመለስ ደስ ይለኝ ነበር ግን ደግሞ አልመለስም እሄዳለሁ። ብቻ በእናትሽ ሞት ይሆንብሽ ለምንሽ አንቺ እኮ ብዙ ኃላፊነት አለብሽ። ቢያንስ ሚጣን እንኳን አታስቢ። አይሆንሽ ቤዛ ሚጣ ምናምን አትበይኝ እሺ። ከዚህ በኋላ እንደዚህ የምትይኝ ከሆነ የኔና አንቺ ነገር መጨረሻው ነው የሚሆነው። ገባሻ? እኔ እኮ ለአንቺ ብዬ ነው ቹቻ። እቺ ልጅ ምን ጦስ ውስጥ ነው የከተትኳት በፈጣሪ። እሺ ጠብቂኝ። ቋንተ ማን? ቀስቴ ይባላል። የሱቻ ፎንቃ ነኝ። እና ምን ይጠበስ? እሷ ላይ እጅን አነሳ ማለት እኔ ላይ አነሳ ማለት ነው። በእናታችሁ ተደባደቡ። የእናንተ መደባደብ ለኔ በጣም አስፈላጊ ነው። ቀስቴ በእናት በለው በእናት። እና ምን ልታመጣ? እሱንም አሳየዋለሁ። ሰማኛለህ? ከዚህ በኋላ ፎንቄ ቀራ ብለህ የምትያት ከሆነ ማነኝ እስከ መጨረሻው ሳኛለሁ። ገባህ? እገልሃለሁ ብሽክ። ሻበናሽ ለምንድን ነው ግን እሺ ማቲም በቃ ይቅርብኝ ይሄ ነገር። በፍጹም አይሆንም። እሺ አንቺ ቆይ ከመቼ ጀምሮ ነው እንደዚህ የለኸኝው? እሺ ሰሚኛለሽ ቤዛ፣ አንዳንዴ ትዕግስት ፍራቻ ለሚመስለው ሰው ማንነትሽ ማሳየት አለብሽ። እሱ እኮ ይገባኛል ግን ልጁ ሰይጣን ነገር ነው። በእናትሽ እሺ በፈረሰኛው። ቆይ ግን አንቺ ለምንድን ነው የፈረሰኛው ስም እየጠራሽ የምታስሪኝ? እሺ እኔ ምን ላድርግ? እኔም እኮ ጨነቀኝ ቹቹ። ይኸውልሽ ድንዝዝ እንደሆንሽ ታውቂያለሽ። አዎ የፈለግሽውን በይ። እሺ አልሽኝ ማለት ነው። ነው ማለት ፊዮሪ የተዘጋጂ ያንቺ ግብረአበር ቀስቴ በሚባል የቹቻ ፍቅረኛ ተደብድቧል። ለዚህ ደግሞ ሙሉ ማስረጃ ከፈለግሽ እጄ ላይ ያለ ቪዲዮ
ቹቻያውን ተረጋጋሽ? አዎ ቤዚቲ ካሁን ዳግን ተሳስተሽ በፈረሰኛው ስም ልታስሪኝ እንዳትሞክር እሺ? ታዲያ እኔ ምን ላድርግ? አንቺን ከክፉ ነገር ለመጠበቅ ብዬ እኮ ነው። አሁን ፍልሚያው ስቀር ያጻን የሆነ ልጅ ፈርቼው ምናምን ነው እሺ የሚመስለው። ተው በቃ ትግስት ፍራቻ አይደለም ያልሽኝ ራስሽ አይደለሽ? እና ምን ላድርግ? ቢነገረው እኮ አልገባው አለ። ተይ በቃ ተናደጂ። እንዴ ቤዚቲ ያ ቅዱስ አይደል እንዴ? ወይኔ ጉዴ! ምን ሆኖ ነው? ወይኔ ጉዴ ፈላ። ቅዱስ ምን ሆነ ነው? ወይኔ ጉዴ! አንተ ማን ነው እንደዚህ ያደረገ? ቅዱስ ምን ሆነ ነው? ለምን ይሆን ከሆነ አትነግረንም? ብራቮ ቹቻ፣ እንኳን ደስ አለሽ። እሺ አልገባኝም። ምንድነው ነገሩ? እኔን እዚህ ጋር ቀጥረሽ ቀደመሽ ሰው መመደብሽ አይደል? ይመሽ ትችያለሽ። ምን? ቆይ እሷ ማንን ነው የመደበችው? እሱን ቹቻ ብትነግርሽ አይሻልም? እኔ ቅዱስ ደግሞ ማንነቴን አሳያችኋለሁ። የማናችሁንም እገዛ አልፈልግም። ቹቻ ቆይ ምንድነው ነገሩ? ቤዚቲ ምንም አልገባኝም። እንዳባባሉ ከሆነ አንቺ እንዳስደበደብሽው ነው የሚያወራው። ቤዚቲ እንዴት እኔ ላስደበድበው እችላለሁ? እሱማ ሊሆን አይችልም። ምናልባት ያቺ ሄርሜላ ወይ ደግሞ ጸጋ ነው አስደብድቦት ሊሆን የሚችለው። ቤዚቲ እኔ ምንም እየገባኝ አይደለም። አሁን ግን አንድ ነገር በደንብ ጠረጠርኩኝ። ምንድነው እሱ? ጸጋ ዛጋውን አያየችን ነው። በእርግጠኝነት ከዚህ ጸብ ጀርባ እሷ አለሽ ማለት ነው። እና ታዲያ እኔ እንድናናግራት? ታያዩንም ቤዚቲ። ለምን? ምክንያቱም እኛ ማጣራት ያለብን ከኛ ወገን ይሄንን ያደረገው የኛ ሰው ከሆነ ብቻ ነው። ግን ደግሞ ጸጋ ፈጽሞ ልነግረን አንችልም። እንዴ ቹቹሻ፣ ከኛ ወገን ሆኖ ይሄንን ነገር ማን ሊያደርግ ይችላል? እሱን አላቅም ቤዚቲ። ግን ደግሞ ፎንቄን ደውዬ ማናገር ይኖርብኛል። ባንቺ ስልክ አስደውኝ። ሄሎ ፎንቄ። ወይ ፎንቄ፣ ከግቢ ወጣሽ እንዴ? አዎ ወጥቻለሁ። አንተ የት ነው ያለው? በቃ እንማማ መታጠፊያው ጋር ቁጭ ብዬ እየጠበቅኩሽ ነው። እሺ በቃ የትም እንዳትሄድ እዛው ጠብቀኝ እሺ? እስታይል እማማ ረጋሽ መግቢያ ጋዛ ጠብቃሻለሁ እያለኝ ነው። በቃ እንሂድ። እሺ ቅዱሴ ዛሬ አልፋታ ሙሉ ሁኔታን ስለቀረስኩ ለፊዮሪ ያሳያታለሁ። የኔ ተረተር ምን አለ ሰዎቹን ግራ ባናጋባቸው። የትኞቹን ሰዎች? ትምህርት ቤት ያሉትንና የኢትዮጵያ ሕዝብ ነው። ደግሞ ምን ብለን ነው ግራ ያጋባናቸው? አሁን ራሱ ቅድም የሆነ ሰውዬ በልቡ ምን እንዳሰበ ታውቂያለሽ? ልብ መርማሪም ሆነህልኛል። አንቺ ምን ሆነሽ ነው? አውኩሽ እኮ ነኝ። ስንት ተሰጥቶ እንዳለኝ ማውቀው እኔ ነኝ። እሺ አሁን እሱን ወሬን ተውና በልቡ ምን እንዳለ ንገረኝ። እነዚህ ጥንዶች እንዴት አባታቸው ነው የሚያምሩት አለ። እሺ ሌላ ሲል ኧረ አለ። እሺ ምንድነው? ባሏ ግን ምን አይነት ታድሎ ነው? ምን አለ በሱ ቦታ ባረገኝ አለኝ። እኔ ደግሞ ተናድጄ በቦክስ ልለው ስል ከሀሳቤ ነቃ ጣልኩኝ። በሀሳብ ነበር በቦክስ ልትለኝ ነበር? ከዛ ውጪማ ይከብደኛል። ለምን ሲባል በኋላ መትቼው ሸቢ ከገባሁ በኋላ አንቺ በኋላ አጥል አረግሽ እኮ ጨዋታ አይለቅብህ የተባለ ፍጥር ወይ ጉድ! ጉደኛ ይሁንክሽ ምን ነው? አንቺ ልጅ ቆይ ምን ፈለግሽ? ሄሎ አቡሻ፣ በእናትህ የት ነህ? ከስራ ወጥቻለሁ እኮ። በእናትህ አብረን እንሂድ። ተይኝ፣ እኔ ከሄሉ ውጪ ማንንም አልፈልግም። እንዴ እና እኔ ምን አገባኝ? አፈልጋ ደግሞ ምን ነው አንቺ እያልክ የምታወራኝ? ይኸውልህ ሰሚኛለሽ? ፍቅረኛ ሁኚ ብዬ ስንት ጊዜ ጠይቄሻለሁ። አንቺ ግን ኮራሽ። እንዲሁም ልንገርሽ እንኳንም ኮራሽ። ሄሉን የመሰለ ጨረቃ ሴት አግኝቻለሁ።
አሁን ቀረዳሽ ገባኝ። እሷን እያበሳሰልሽ መሆኑ ነው እንዴ? ታዲያ ምን ላድርግ? ሌላ ሲለህም ትሰምኛለሽ? እኔት እኔ ባጣ ቆየሽ አይደለሁም። እሺ እሷ እምቢ ብትለኝም እኔ ወደ አንቺ የምመለሰው አይደለሁም። እሺ ቻው። ምን ነው የአበሻ ሴት መከራቸው እንዴ! ሲለምኗቸው እምቢ ሲላቸው ደግሞ ቆጨኝ። አረሁ እንዴ መቀበጫ ነው የሚያሳጡሽ። እና ለምን አትቀበላት? እኔ ካንቺ ውጪ ወደ ውጪ ብያለሁ። አይኔም ካንቺ ውጪ አይም፣ ጆሮም ካንቺ ውጪ አይሰማም። ኧረ እባክህ ምን ነው የደበረሽ ይመስላል? ችግር አለ እንዴ? ኧረ የለም። ለማንኛውም ቶሎ ቶሎ እንሂድ። አረ እኔ ቢያር እንዴ ምንድነው? እኔ ቦቸራ ያለውልሽ ምንድነው? ልብሽ እስኪ ፈርጥ ድረስ እንደዚህ ኩርፍ ብለሽ መሄድ እንዴ? አረ ላሽ ቆይ ምን እሺ ነው? እኔ እኮ እንዲህ ሲደብርሽ ይልለ ነው የሚደብረኝ ህፃኑ። እና ታዲያ ነው ድጄ ነው? ቆይ ምን እሺ ነው? የተፈጠረ ነገር አለ እንዴ? እናት ቦቼ በጣም ነው የደበረኝ። አሁንም የመስተፋቅር ጉዳይ ምናምን ነው አይደል? ብቻ ነገሩን ቀለል እያደረከው እንዳይሆን። አረ እኔ ምን ቀለል አደርገዋለሁ? እኔ እኮ በቃ የሆነ ጭዌ ምናምን መስሎኝ እኮ ነው። ወይ ጭዌ። ሰሞኑን ስራ በዝቶብኝ ዝም አልኩ እንጂ ቆይ ነገም ማድረገውን አሳይሻለሁ። እንዴ ነገ ምን ልታደርግ ነው? ወንድ ልጅ የሚያደርገውን አይፎክርም፣ አሳየዋለሁ። ይኸውልህ ቦቼ እኔ ሌላ ችግር ውስጥ መግባት አልፈልግም። እሺ ነገሩን በራሴ መንገድ እፈተዋለሁ። ደግሞ ሚኪን ተገላገልኩ ስለ አንተ ልትጨመርብኝ ነው? ራሴን ለማረጋጋት እሞክራለሁ። አሁን ዛሬ ብታይ የሚገርም ቲፕ ነው የተለቀቀብኝ። ወስጃችን እርጥብ ስለቀብሽ ፏን ምትይ ምንድነው መደበር? ቆይ ፎንቄ ምንድነው የሆንከው? ኧረ ምንም አልሆንኩም ፎንቄ። ምንም አልሆንኩም አትበል። የሆንከውን ነገር ተናገር እሺ። ኧረ አትጨነቂ፣ ምንም አልተፈጠረም እንዴ። ቆይ ምንድነው ይሄ ሸሚዝ እዚህ ፊት ላይ ያለሽ ደም ምንድነው? ፎንቄ ቆይ ስለምን እንደሆነ የምትወሪው? ቤዚቲ አንቺ ዝም በይ እሺ። እዚህ ነገር ውስጥ አትግቢ። ቆይ ምንድነው የተፈጠረው? ቆይ እውነቱን ማወቅ ነው የምትፈልጊው? አዎ እውነቱን ማወቅ ነው የምፈልገው። ቅዱስ የሚባለው ልጅ ደህና አድርጌ ዋጋውን ሰጥቼዋለሁ። ምን የምርህን ነው ቀስቴ? አዎ ቤዛ የምሬን ነው። ቆይ ምን አባርጎ ነው የመታው? ግቢ ውስጥ ምን እንዳደረገሽ አይቻለሁ። ምን አደረገኝ? አጉል ተሳፍቶሽ እኔ ለመንካት የመሳሳለትን ቁጭሽ እንኳን ሲመታሽ አይቻለሁ። እንዴ ቆይ እሺ ይሄንን ማን ነገረ? እሱ አይጠቅማችሁ። ንገረን፣ ይጠቅመናል። እንደዛ ከሆነ የሆነውን ነገር በሙሉ ያሳይሽ ጸጋ ነች። ምን ጸጋ ነው ያልከው? አዎ ቤዛ። ሄሎ ጸጋ ነኝ። አንቺ ወስፌ ምን አባሽ ፈልገሽ ደወልሽ? መቼም ናፍቀኸኝ እንዳልሆነ እኔም አንተም ጠንቅቀን እናውቃለን አይደል? አሁን ወሬ አታብዢ። ምን አባሽ ፈልገሽ እንደደወልሽ ተናገሪ። ቀስ ባትደነፋ ይሻላል። መቼም እኔን ጸጋን ጠንቅቀ የምታውቀኝ ይመስለኛል። እስካሁን በህይወት ያለሽ በፎንቄ ምክንያት እንደሆነ ታውቂያለሽ አይደል? እውነት በፎንቃ? አዎ በፎንቄ። ይሁንልህ፣ አሁን አትጨቅጭቀኝ። የደወልኩልህ ቆንጆ ቪዲዮ በቴሌግራም ልኬልሃለሁ እንድታየው ነው። የምን ቪዲዮ? ከህንድ ፊልም የተቀነጨበ። አንቺ ወስፌ ትግስቴን ባትፈታተኙ ጥሩ ነው እሺ? ፎንቃ አደጋ ላይ እንደወደቀች የሚያሳይ ቪዲዮ። ፎንቄ ምን ሆነች? እሱን ቪዲዮ ላይ የምታየው ይሆናል። ቪዲዮውን በአንቺ ከላክሽ መቼም አላምንሽም። በዚህ ልክማ ጭፍናቱን። ወይኔ ቀስቴ፣ ያንቺ ቃላት ማሳመሪያ ሆኜ ልቅር። አሁን ጊዜ የለኝም። የምታየው ከሆነ ያው ይሄ የሆነ ብሽቅ ቀስቴ፣ እኔ ጸጋ የዋዛ እንዳልመስልህ። አንቺ ወስፌ ስልኩን አንቺው ብዬሻለሁ፣ አንቺው። አንቺው ይሻልሽ። ደግሞ ምን ቀረ? አንቺ ወስፌ፣ ቆይ ምን አይነት ቪዲዮ ነው የላክሽልኝ? በጣም አዝናኝ የሆነ ቪዲዮ ነው። አሁን ነገሩን በሙሉ በግልጽ ንገርኝ እሺ? ከአንቺ የተላከ ምንም አይነት ቪዲዮ አላምንም ብለሃል ነበር። ጸጋ፣ ቀስ በል፣ ዝም ብላ አትደንፋ፣ ገባ? እሺ ንገሪኝ፣ ምንድን ነው የተፈጠረው? እንደዚህ አንገትህን ብትደፋ ይሻልሃል። እሺ ንገሪኝ። ልጁ ቅዱስ ይባላል። የመምህር በቃል ወንድም ነው። ከክፍለ ሀገር የመጣው
በዲሲፕሊን ችግር ነው። አሁን እሱን ወሬ ተይውና ፎንቄን ለምን እንደተዳፈራት ተናገሪ። በዛች ጦሰኛ ቤዛ ምክንያት ነው። እሷ ሄዳ ከቅዱስ ጋር ተነካካች። ከዛ ቹቻን አጋፈጠቻት። ልጁን የት እንደማገኘው ብቻ ንገሪ። ዛሬ ከትምህርት ቤት ሲወጡ ከቹቻ ጋር ሊፋለሙ ተቀጣጥረዋል። ምን? ቆይ ጸጋ የምርሽ ነው? አዎ የምሬን ነው። ቆየት ነው የሚገናኙት? ለፎንቃ የምታስብ ከሆነ እነሱ ከመገናኘታቸው በፊት አንተ ቀድመህ ብታገኘው ጥሩ ነው እኮ። በየት በኩል ነው የማገኘው? ቤት መሰለ። ወይኔ እቺ ልጅ ግን ምን ይሻላታል? አንተ ልጅ ቆይ ምን ባረግ ነው የሚሻለኝ? ቆይ ምን አደረኩኝ? ቆይ እንዴ ልጁን ትመታዋለህ? የሆነ ነገር ቢሆንብስ ኑሮ ትሰምኛለሽ ፎንቄ? ያልገደልኩት ራሱ አሳዝኖኝ ነው። አንተ ቀስቴ ደግሞ ምን አይነት ነገር ነው የምትናገረው? እና ቆይ እኔ በህይወት እያለሁ ፎንቄ ሲዳፈር እያየሁ ዝም ምን ይመስልሻል? ስማኝማ ቀስቴ፣ በዚያ መልእክት ማለት ከኔ ጋር ያለ ነገር በቅርቡ እንደሚቋረጥ ወቅሽ። ትሰምኛለሽ ፎንቄ? አንቺ ሲዳፈሩ እያየሁ እንደፈሪ ዝም ብዬ ከምኖር ከአንቺ ጋር ተለይቼ አንቺ የሚዳፈሩትን በሙሉ ዋጋቸውን እየሰጠ መኖር እመርጣለሁ። አረ እናንተ ልጆች ቆይ ለምን አትረጋጉም? ልጅ ተቋለሙ የኛን ህይወት ማበላሸት ነው። ህይወቴ ለምን ሺህ ጊዜ አደጋ ላይ ወድቅም? ፎንቄ ስትሰቃይ እያየሁ መኖር አልችልም። እሺ አየሽ አይደለ ቤዚቲ እንዴት እንደሚያደርገው? ተው በእናትሽ፣ ወዶ እኮ አይደለም ላንቺ ካለው ፍቅር የተነሳ ነው። እኔ አልፈልግማ ቤዚቲ፣ ተመልሶ ሸቤ እንዲገባ አልፈልግም። እንደዛ ከሆነ አንቺ ራስሽን መጠበቅ ነው። አንቺ ራሱ የሆነ ሰው የሚነግርሽን ማትሰሚ እንከፍ ነሽ። እሺ ብቻ እየተናደርሽብኝ እንዳይሆን። አሁን እናደድብሻለሁ። ቆይ ዛሬ ከነጋ ስንት ጊዜ ከፍ ዝቅ እንዳረግሽን ግን ታውቆሻል። እንደውም ተኛ ጠገብ እንዳደርሽ። እሺ አንዴ ጥፋተኛነት፣ አንዴ ደግሞ ልክነት። ቤዛ እንዴት ነሽ? ደህና ነኝ። አሳይመንት ላስገባ ነበር የመጣሁት። ኦኬ፣ ለካ ዛሬ እንድታስገቡ ነበር የነገርኳችሁ። አዎ ለዛሬ ነበር ሰርቻለሁ። ጥሩ ቤዛ፣ ሌሎች ልጆችም ቶሎ እንዲያመጡ ነገራቸው። እሺ እሺ ቲቸር፣ ነግራቸዋለሁ። ግን መምህር ቅዱስ ዛሬ ክላስ አልመጣም። በሰላም ነው? እባክሽ የቅዱስን ነገር ተይው ቤዛ። ምን ነው መምህር፣ ችግር አለ እንዴ? አዎ ቤዛ፣ ችግር ተፈጥሯል። ምን አይነት ችግር? ቅዱስ ትናንትና ከማን ጋር እንደተጣላ ባላቅም ክፉኛ ተጎድቷል። ተደባድቦ ነው? አዎ ተደባድቦ። እሺ ከማን ጋር? እሱን ማወቅ አልቻልኩም፣ ግን በጣም ተጎድቷል። እሺ አሁን በምን አይነት ሁኔታ ላይ ነው? ቆያለሁ። የተሰበረውን ቦጌሻ እየታሸ ነው። አፍንጫውን ደግሞ ክፉኛ ስለጎዱት እሱንም እያሳከምኩት ነው። እሺ ቲቸር፣ ቆይ ከማን ጋር እንደተጣላ ምንም ፍንጭ አልተናገረም? የቅዱስ ትልቁ ችግር እሱ ነው። ሲጣላ ከማን ጋር ተጣላ አይናገርም። ሲሻለው ደግሞ ካልተበቀልኩ ይላል። እንደው ቤዛ ምን አይነት ጉድ ውስጥ እንደገባ አልነግርሽም። ምርር ብሎኛል የሱ ነገር። በቃ አይዞት። እሺ ቲቸር፣ ችግር የለውም ቤዛ። ግን አንድ ነገር ልጠይቅሽ። ይቻላል? ምንድነው? ዝም ብዬ ስጠረጥር ከያሬድ ጋር ተጣላ ነው ይመስለኝ። ማ ቅዱስ? አዎ ቅዱስ። ኖ ቲቸር፣ ከያሬድ ጋር አልተጣሉም። ታዲያ ከማን ጋር ተጣልቶ ነው እንዴ ተጎዳው? እንዴ እኔ እሱን አላውቅም፣ ግን ደግሞ ከያሬድ ጋር እንዳልተጣሉ በጣም እርግጠኛ ነኝ። እሺ ቤዛ፣ አንድ ነገር ቃል ግቢልኝ። ምንድነው እሱ? ከማን ጋር እንደተጣላ ከሰማሽ ሳትደብቂ ልነግሪኝ ቃል ግቢልኝ። እሺ እሺ ቲቸር፣ ነግሮታለሁ። በቃ እሺ፣ አመሰግናለሁ ቤዛ። ለማንኛውም ክላስ እንዲያመጣሽ ወደ ክላስ ግቢ። እሺ ቲቸር። ቤዛ፣ የሆነ የደበቅሽ ነገር እንዳለ ፊትሽ ያስታውቃል። ወይኔ ጉዳችን! ፈጣሪ በእናትህ አደራህ ልጁ ምንም እንዳይሆን። ዩሲምና ሰሞኑን በጣም ብቸኝነት እያበዛ ነው። ምን ላርግ ባቢ፣ ቢጨንቀኝ እኮ ነው። አሁንም የሔዋንና የሶሲ ጉዳይ ነው? አዎ የሁለቱ ጉዳይ ነው የሚያስጨንቀኝ። ቆይ ምን አርግ ነው የሚሉክ? ያስነካንን መስተፋቅር አርክስልኝ ነው የሚሉኝ። አየህ አይደል ወሬ ምን አይነት ተጽዕኖ እንደሚፈጠር። ባይገርም ባቢ በጣም ብዙ ነገር ነው የተናገሩ። ግን ቆይ ከዚህ ምን ተማርክ? በጣም ብዙ ነገር ነው የተማርኩት። አየህ አይደል ይሄ ችግር የገጠመ ፈጣሪ የሆነ ነገር ሊያስተምርክ ነው ማለት ነው። ምናልባት እስከ ዛሬ በሴት ልጅ ስሜት እየቀለድክ ስለሆነ አሁን ደግሞ ይሄ ገጠመክ ማለት ነው። እኔ ይሄን ነገር መገላገል ብቻ ነው የምፈልገው። ከዛ በኋላ የሚስተካከለውን ነገር በሙሉ አስተካክላለሁ። አብሽር ብሎ ትገላገላለህ።
እኔም ያቺን አይምን አንተም ይሄን መስተፋቅር ምናምን ያ ዳግምም ሽውታውን ምናምን ለመገላገል ሩቅ ጊዜ አይመስለኝም። ተስፋ አደርጋለሁ። ግን ማርከስ የሚባለውን ነገር ሳስበህበታል? ማርከስ? ቆይ በሌለ ነገር ላይ ስለምን ማርከስ ነው የምታወራው? አይ የሆነች እኮ ጭዌ አስቤ ነው። ምን አይነት ጭዌ? ያው አለ አይደለ ሳይኮ ጭዌ ነገር። አልገባኝም። ይኸውልህ ሰማኝ፣ መጀመሪያ መታው አርክስልን ምናምን ሲሉ ታካብዳለህ። ከዛ በኋላ ትንሽ ቆይተህ ወደ ማርከሱ ትሄዳለህ ማለት ነው። እሺ ከዛስ? ከዛ በኋላማ ያስነካውሽ ጨብጬሽ አይደለ? ስለዚህ የማረክስልሽም ጨብጬሽ ነው ትላቸውና እንዲህ ታደርጋለህ። እሺ መጀመሪያ ይኸውልህ አይንህን ትጨፍናለህ። ከዛ በኋላ ያስነካዋችሁ በቀኝ እጄ ስለሆነ በግራ እጄ ነው ማረክሰው ትላለህ። አንተጂ ከዛ በኋላ እንደዚህ እያሻሸህላቸው ታረክሰዋለህ ማለት ነው። እሺ ልክ እንደጨረስክ አይንህን ትገልጥና አሁን ነፃ ነሽ ትላታለህ ማለት ነው። እንዴ አተ ቆይ ደግሞ ምን አይነት ነገር ነው የምታወራው? እመነኝ ጆሲ፣ ይሄ ነገር መቼስ እነሱ የፈጠሩት ነገር ነው እንጂ እውነት አይደለም አይደል? እሱማ እውነት አይደለም። ስለዚህ አሁን ባልኩ መንገድ ብትሞክር አሪፍ ይመስለኛል። አይመስልም? ተው ባቢ፣ በኋላ ደግሞ ድጋሚ እጃቸውን ይጃቸው ቢብስባቸው ማልወጣው ነገር ውስጥ ነው የምገባው። ቢብስስ ስትል ምን ለማለት ነው? ምን ጥያቄ አለው? ግልጽ እኮ ነው። ቆይ እኔም ማላውቀው ነገር አለ እንዴ? ማለት ብቻ አንተም መስተፋቅር አለብህ እያልከኝ ባልሆነ ያው ቢብስ አባባልህ እንድጠራጠር አድርጎኝ ነው። አንተ ጤነኛ አይደለህ። ኧረ እኔ ደህና ነኝ። ጤኔ የሚቃወሰው እኮ ያቺን አይሚ ሳገኛት ነው እንጂ እኔ እንደዚህ ከእናንተ ጋር ምን አንሶ ደህና ነኝ። እኔ ግን አመስለኝም። ቆይ ለምን ይሄን ሀሳብ ለምን ለሳይኮሎጂስት አናማክር? ወይ ደግሞ ተው ለምን አስተማሪ አናናግርም? አንተ ይሄ በጣም ጥሩ ሀሳብ ነው። አየሽ ጭንቅላት እኮ አለሽ። ሃይ ፊዮሪ፣ እንዴት ነሽ? አንቺ አይጥ ደግሞ ምን ቀረሽ? ቀስ ረጋ ብትያሻለ። አሁን አፍሽን አትክፈቺ። የመጣሽበትን ጉዳይ ተናገሪ። መቼም ናፍቀሽኝ እንዳልሆነ ታውቂያለሽ አይደል? እኔ ከሴጣን ጋር አልነፋፈቅም። እውነት? አሁን ለምን እንደመጣሽ ተናገሪ ብዬሻለሁ። ግን ቅዱስ የት ሄዶ ነው? የትስ ብሄድ አንቺ ምን አገባሽ? አይ ብቻሽን ሳይሽ ገርሞኝ እኮ ነው። አንቺ ልጅ ትዕግስቴን ባትፈታተኝ ይሻልሻል። በነገርሽ ላይ ለምን እንዳልመጣ ልነግርሽ እችላለሁ። ማ ቅዱሴ? አዎ ቅዱስሽ። አነጋገርሽን አስተካኪ። ባላስተካክል ምን ልታመጪ? ወይኔ ፊዮሪ፣ ቆይ አንቺ ያምሻል እንዴ? ከዚህ ትምህርት ቤት እንድባረርልሽ ነው የምትፈልጊው? እንኪን ቪዲዮ ተመልከች። ምንድነው እሱ? ጊዜ የለኝም ብታዩ ይሻላል። አንቺ ማን ነው ልጁ? ቀስቴ ይባላል። ልጅ ብቻ ፍቅረኛ ነው። እቺ ውሻ! ቆይ ለምን እንደዚህ ያደረገች? አዎ ተከዘሻል ነው ወይስ ማለቁ የተፈጠረ ነገር አለ? እስኪ ተይኝ። አንዳንዴ ህይወቴን ቆም ብዬ ሳስበው ግርም ድንቅ ይለኛል። ለምንድን ነው የሚገርምሽ? ምን አለበት እንደ ሶሲ ዋይ ብዬ ጮኪ ንቅል ብሎ ቢወጣልኝ ብዬ አስባለሁ። እንዴ ምኑ? ዮሲያስ ፍቅር ነው። አንቺ ደግሞ ስንት ነገር ተነጋግረን ተመለሰሽ እዛው ነሽ። ምን ላድርግ? ወድጄ እኮ አይደለም አንቺ ግን ደግሞ በቃ ትዝ ይለኛል። ቆይ እሺ ሶሲ የት ናት? እዛ ከክላስ ጀርባ ከዴቭ ጋር ቁጭ ብላለች። መቼም ያ መነጽርና ጓንቷን አድርጋለች አትይኝም? አይመስለኝም። አንቺ ግን ምንድነው የሚያስቅሽ? አይ ያው መነጽርና ጓንቷን አስቤው ነው። እና ታዲያ ወዳ እኮ አይደለም። እኔ ራሱ እናንተን ሼም ይዞኝ ነው እንጂ ባደርግ በጣም ነበር ደስ የሚለኝ። ምንድነው ሼም የሚይዝሽ? እንዴ የእናንተ ሙድ መያዣ ላለመሆን ነው። አይ እኔ እኮ ባፈቀረ ሰው ሙድ አልይዝም። ይሄ ራሱ ሙድ መያዝ እንደሆነ የማይገባኝ ነው እንዴ ይመስልሽ? ኧረ አይደለም። አንቺዬ ወይ ሄደን አንድ አፍታ እናገኘው እንዴ? ማንን? እዩሲና። አንቺ ደግሞ አሁን ተነጋግረን የጨረስነውን ነገር ተመልሰሽ ወደ ኋላ። ምን ላድርግ በእናትሽ? አንቺ በእናትሽ እሺ በይኝና እንሂድ። እሺ ቆይ ሄደን እንበል። ከዛ በኋላ ልታወሪ ነው ወይስ? አይ በቃ እንደዚሁ ከርቀት ባይኔ ብቻ ለማየት። ያ የራብሽን ለማስታገስ ማለት ነው። አንቺ ልጅ ባታናድጂኝ ይሻልሻል። እሺ ነሽ ሆነ እንዴ? ተረሽሽ
እንዲቆዝመ ያያየውክ ምንም አልሆንኩም ስትለኝ ማምነ ነው እንደሚመስል? አይ ምንም አልሆንኩም እንዲሁ ደብሮኝ ነው። ደሞ ያለመደብን ትላንትናም ከትምህርት ቤት ቀረ አይደል? ትንሽ ረፍት ላርግ ብዬ እኮ ነው። እሱማ ገብቶኛል። ቆይ እኔ የማላውቀው ችግር አለ እንዴ? አይ የለም። ደግሞ ምን ይኖራል ብለሽ ነው? ብቻ አሁንም በሶሲና በህይዋን ምክንያት እንዳይሆን የተደበርከው? አዎ በእነሱ ምክንያት ነው። እባክህ አትጨናነቅ። ትንሽ ጊዜ ነው ይተዋቸዋል። ሁኔታቸውን እኮ ስላላየሹ ነው። ሁኔታቸው በጣም ነው የሚያስፈራው። ወይ ለምን ፍቅረኛ አለኝ ብላ አታስተዋውቃቸው? ያኔ እኮ ምናልባት ቀለል ሊላቸው ይችላል። ምን የምርሽን ነው? መሞከሩ ጥሩ አይመስልም? እሺ ይሁን እንበልና ግን ማንን ነው ፍቅረኛ ብዬ ማስተዋወቃቸው? እሱ እንኳን ሰው አይጠፋም። ግን ሀሳቡን ወደኋል? አይ እኔ ጥሩ አይመስለኝም። ለምን? ምክንያቱም የውሸት ነገር መጨረሻው የት እንደሚያደርሰኝ እያየሁት ስለሆነ። እሺ ቆይ ታዲያ እስከ መቼ ነው እንደዚህ እየተሰቃየ የምትኖሩ? እንጃ፣ ምናልባት ሁለቱም ልጆች ከዚህ ስሜታቸው እስኪላቀቁ ይሆናል። ችግሩ እኮ እንዴት ነው ከዚህ የሚወጡት የሚለው ነገር ነው። አላቅም፣ ግን ደግሞ የሆነ መላ እንፈልጋለን። እሺ ይሁን። እኔ የምልሽ ሄቨን አይተሻታል እንዴ? ላይብራሪ ናት። ለምን ፈለካት ግን? አይ እንዲሁ ነው። አንተ ልጅ እሷንም ቢሆን ተጠንቀቃት። እንዴት? ድንገት ደግሞ እንደነሱ ሲብቶን የእሷ በጣም ነው የሚከብድ። የእሷ ለምን የተለየ ይሆናል? የሚለየውማ ጉዳዩ አባቷ ጋር ከደረሰ እመነኝ አንድ ቀን ራሱ ያሳድረ። አይ ሄቨን እንደዚህ አይነት ስሜት የሚሰማት አይነት ሴት አይደለችም። ቢሆንም ግን መጠንቀቅ አለብህ። እሺ እጠነቀቃለሁ። ቆይ ቤቲቲ ለመምህር በቃሉ አሳይመንቱ ሰጠሽው እንዴ? አዎ አስገብቼለታለሁ። እና ምንም ያልሽ ነገር የለም? አንቺ ቹቻ ምን አይነት የማይረባ ነገር ነው ያደረግሽው? ፊዮሪ ማንን ነው? አንቺ ዝም በይ፣ አይመለከትሽም። ያናገርኩት ቹቹ ነው አይደለ? ቆይ ምንድነው እያወራሽ ያለሽው? ከአንቺ ጋር ስለተጣላ ብቻ ፍቅረኛሽ ጠብቆት ለምን እንዲመታው አደረግሽ? ፊዮሪ ብቻ የምታወሪው ስለ ቅዱስ እንዳይሆን። አዎ ስለ ቅዱስ ነው። ቆይ ይሄን ያህል ጭካኔ እንዴት አመጣሽ? ከየት አመጣሽ? ቆይ ማን ነግሮሽ ነው? ያቺ ጸጋ ትሆናለቻ። ከሷ ሌላ ማን ይሆናል? አሁን እሱ ለውጥ አያመጣም። ብቻ የጠየቅኩሽ መልሽልኝ። እንግዲህ ፊዮሪ ሁሉንም ነገር እንደሰማሽው ነው። ሰሚኛለሽ ቹቹ? ቅዱስ አንድ ነገር ይሁንና እኔና አንቺ የማያበራ ጦርነት ውስጥ ነው እሺ የምንገባው። ፊዮሪ ግድ የለሽም ተረጋጊ። እሺ ባልረጋጋ ምን ልታመጪ? በእናትሽ ፊዮሪ መጀመሪያ ተረጋጊና ከዚህ የሆነውን ነገር ቀስ ብለን እናስረዳሻለን። የዛው ሰው እንደዛ አድርጋችሁ ከጎዳችሁ በኋላ እንዴት አድርጌ ነው የምረጋጋው? ቆይ ግን ደሙ ሲፈስ አይታችሁታል? እሱ እንዴት አየሽው? የተቀረጸ ቪዲዮ አይቼ ነው። አረ ወይኔ ጉዴ ፈላች ልጅ። አሁን ቹቻ ከአቅሜ በላይ የሆነች ነው። ቆይ እነሱ ሲደባደቡም ቀርጻ ነበር ማለት ነው? አዎ ቀርጻቸዋለች። ሰሚኛለሽ ቹቻ? ቅዱሴ አንድ ነገር ይሁንና እመኝኝ ቀስቴ ተብዬሽን በጣም ነው የምጎዳው። እሺ በከባዱ ታይ ፊዮሪ፣ እኔና አንቺ አጉልልስ ባንገባ ይሻለናል። እሺ እና ምን ልታመጪ ነው? አረ በእናታችሁ እናንተ ልጆች ተረጋጉ። ቤዛ አንቺ እዚህ ነገር ውስጥ አይመለከትሽም። ንገሪ ምን ልታመጪ ነው? ይኸውልሽ ፊዮሪ፣ በነገራችን ላይ ዝም እያልኩሽ ያለሁት የሚመጣውን ነገር ፈርቻ አይደለም። እሺ እና ምን ፈርተሽ ነው? ያኔ እጄ ሲሰበር ላሳየሽኝ ፍቅር ብዬ ነው። አረ እባክሽ አሁን ደግሞ ስጣላ ምን አይነት ሰው እንደሆንኩኝ ያሳይሻለሁ። እሺ ጠብቂ። ወይኔ ቹቹሻ፣ አንገቴን በደፋው የማንም መጫወቻ አሉን። ወይኔ እቺን እንገፌጂ ልክ ልኳን ባልነግራት ነው ቤዛ አይደለም። ወይኔ ቹቹሻ፣ ወይኔ ቹቹሻ፣ የማንም መጫወቻ ትሆኚ እኔ ካልሰራሁላት። እዴ ቲቸር በቄ ጠፋ ሰው። ምንድነው ደግሞ ዛሬ ብቻ? ምንም አልሆንኩም። ብቻን ቁጭ ብለህ ምንም አልሆንኩም ትለኛለህ እንዴ? ቦሸራ በእናትህ ተወኝ። ማተዋል። እሺ ምን ላምጣ? ቲ ወይስ ካፊ? ሼክ ዳልኝ በዞን ግማሽ ላይ ተከብርጭ ቆጋ ታዛዥ ነኝ እኔ ጌታ። ውሃ አይቀርም? እንደው ግን ቲቸር በቄ የኔ ምን አባቴ ላድርግ? እኔ እኮ ሰው ሲጨንቀው ሲደብረው ምናምን ማየት ስለማልወድ እኮ ነው። ቦሸራ ወድጄ እኮ አይደለም። እና እኔ ግን በቃ የተቸገርከው ነገር ካለ ባግዝ ደስ ይለኛል።
አንድ ወንድሜን አምጥቼው እዚህ ከኔ ጋር አስተምረው ነበር። ኧረ እባክህ እሺ። ጥሎበት ጸብ ይወዳል። ትናንትና ከማን ጋር እንደተጣላ አላውቅም። ተደብድቦ መጥቶ ቤት ተኝቷል። እሱ አስጨንቆኝ ነው በእናትህ። ታዲያ ምን ችግር አለው? ለምን የክላሶቹ ልጆች አትጠይቃቸውም? ሞክሬ ነበር ግን አናውቅም አሉ። ከርበቀ ግን እያሱ አይደለም። አረ ቤዛ ፍጹም ምትዋሽኝ አይመስለኝም። ቤዛ ነው እንዴ ያልከው? አዎ ቤዛ። ቤዛን ታውቃታለህ እንዴ? ማ ቤዛን? የት? እኔ አላውቃትም። የት አውቃታለሁ እንዴ? አትዋሽኝም ብዬ ነው የማስበው። ግን የሆነ የደበቀች ነገር እንዳለ ፊቷ ላይ ያስታውቅ ነበር። በቃ ተሸርበቅ፣ አንተ ምንም አትጨነቅ። እኔ ወንድምህ ከማን ጋር እንደተጣላ አጣራላለሁ። እሺ እርግጠኛ ነህ ቦቸራ? ምን ሆነሃል እንዴ? እኔ ቦቸራ እኮ ነኝ። እኔ ካፌ ጣብ ያለችው ቃል እሳት ትደረግ ቀርታ አታውቅም። ቦቸራ ሙት። ይህን ነገር ካደረክልኝ ትልቅ ባለውለታ ነው የምትሆነው። ኧረ ተሸርበቅ፣ ምን ሆነሃል? ጣጣ የለውም። በቃ እንዴ በኔ ጣለው። ሁሉም ነገር በቃ በኔ ጣለው። ወረገልኩኝ ነገር ቲቸርዬ እንኳን ደህና መጣሽ። ምን ልታዘዝ? ቲ ወይስ ካፊ? ሻይ። በሰልት ወይስ በሻገር? በስኳር። እኔ ምን ነው ወይ ቲቸር በቃሉ ግን ምንድነው የሆነው? ያለሽ ቲቸር በቃሉማ ይገርምሻል፣ ከባድ ችግር ውስጥ ነው እኮ። ምን አይነት ችግር? ይገርምሻል፣ ትምህርት ቤት ውስጥ ያስቸግር የለ ወንድሙ ከማን ጋር እንደተጣላ አላውቅም። ለ7 ነው 8 12 ብዙ ሰው ሆኖ ቅጥቅጥ አድርገው ስብርብር አድርገው እግሩ ተሰብሯል፣ አንገቱ ተሰብሯል፣ ልጁ ተሰብሯል። ቅጥቅጥ አድርገው ተኝቷል። አሁን ቤት ትኝት ማ ቅዱስ ቲቸርዬ፣ እኔ ስሙን እንኳን አላውቀውም ግን ተሰብሯል። በእርግጠኝነት ቅዱስ ነው የሚሆነው። ሄድ አለበት። ቲቸርዬ ወዴት ነው? መምህር በቃሉ ማናገር ነው። ቲውስ በኋላ ይደርሳል። መምህር በቃሉ ማናገር አለብኝ። እቺ ነገር ተረፈ ይሞር ትሆን እንዴ? ለቃስ ተማሪ ይጣባበሳል። ኦይ እንዲያነችው ቆይች ልጅ ምን ሆናለች? እኔ ምን አውቃለሁ? ከሆነ ሰው ጋር ጣልታለች መሰለኝ። እንዴ ደግሞ ከማን ጋር ልትጣላ ትችላለች? አላውቅም፣ ግን አቀማመጧን አይተሽዋል? በጣም ተወጣጥራ ነው የተቀመጠችው። እንዴ እናማ ፊዮሪ እንደዚህ ስትቀመጥ የሆነ ችግር አለ ማለት ነው። ምን ሊሆን ይችላል? እሱን አላውቅም፣ ግን አብረን ሄደን እናናግራት። አይ እኔ አልሄድም። ምናልባት እኔ ሲል ሙሉ ነገር ላነግርሽ ትችላለች። በይ እንደሱ የሚባል ነገር የለም። አብረን ነው የምንነግራት። ነይ አንቺ ልጅ ግን ያበዛሽው አልመሰለሽም? ደግሞ ምን ቀረሽ? ቆይ በዚህ ልክ ክፉ መሆን ምን ያደርግልሻል? የኔ እህት ብንከባበር አይሻልም? ኧረ እባክሽ፣ ሲጀመር አንቺ የታባሽ የምታውቂውን ክብር ነው። ቆይ ምን ሆነሽ ነው እንደዚህ የምትንጨረጨሪ? ቆይ ለፊዮሪ ምንድን ነው ያሳየሻት? ምን አሳየኋት? ቆይ አንቺ ሰው ሲደባደብ እየቀረጹ ማሳየት ጀግንነት ነው እንደሚመስልሽ? የኔ እህት ብንከባበር አይሻልም? ካልሆነ ግን የማትወጪው ጉድ ውስጥ ነው የምትገቢ። ምን ልታመጪ? ምን አስቸኮለሽ? ምን እንደማመጣ በትንሽ ቀናቶች ውስጥ አሳይሻለሁ። ኧረ እባክሽ ብቻ እያስፈራራሽኝ ባልሆነ። እያስፈራራውሽ እንዳልሆነ በቅርቡ ታይዋለሽ። ቆይ አንቺ ልጅ እንደዚህ የምታሰቃየን በምን ምክንያት ነው? ሁሉንም የማሰቃያቸው በአንቺ ምክንያት ነው እኮ። እኔ ምን አድርጌሽ ነው እንደዚህ ጥምድ አድርገሽ ያሺ? ታስጠይኛለሽ። ለምን? ምክንያቱም የኔ የሆነውን ነገር ሁሉ ስላሳጣሽኝ፣ አንገቴን ደፍቼ በአደባባይ እንድጓረድ ስላደረግሽኝ። አሁንም የምታወሪው ስለ ያሬድ ነው? አንድም ስለ ያሬድ ነው። ለዘመናት የገነባሁትን ታማኝነትና እህትነት ባላሰብኩት መንገድ መተሽ በአንድ የገደል ከተትሽ። እሺ እሱም አልበቃ ብሎሽ አንገቴን አስደፋሽኝ። ያሬድን ከኔና ከጸጋ ምረጥ ብለሽ ከኔ ያረግሹ። ሰሚኛለሽ ጸጋ፣ እንደዛ አንድ ላይ ያረገኝ የገዛ ክፋትሽ ነው። እሺ እኔማ ልጸጸትና ሁለታችሁን አንድ ላይ ለማድረግ ሞክሬ ነበር። አንቺ ግን እኔና እሱን ከማስታረቅ ይልቅ ምርጫ ውስጥ ከተሽ ከኔ ያረግሹ። እሺ መበቀል የምትፈልጊው እኔን ከሆነ ጓደኞቼን ታያቸው። ከነሱ ምንድነው ያቀረሽ? ያሬድ የምወደው ሰው ነው። የምወደውን ሰው አሳጥተሽኝ እንዳሰቃየሽኝ ሁሉ በዙሪያሽ ያሉ ሰዎችን እያሰቃየው በቀልሻለሁ። ገባሽ? እሱ ትክክል አይደለም። ልብ ካለሽ እኔን ብቻዬን ተበቀኝ። እሱም በቅርብ ጊዜ ጠብቂ። ምን ማለት ነው? ያሬድ በእኔና በአንቺ መሀል ቆሞ እንዲመርጥ እንዳደረግሽው አንቺን በያሬድና በሆነ ሰው መሀል ቆመሽ እንድትመርጭ አደረግሻለሁ። ከያሬድና ከማን እንድመርጥ ልታረጊኝ ነው? እባክሽ እሱን አሳይሻለሁ። ፈጣሪ አለ። ቆይ ልጅ ምን ባረጋት ነው የምትፈታኝ? በፈጣሪ ቆይ
ቆይ ፊዮሪ የሆንሹ ነገር ለምን አትነግሪኝም? ቆይ ቹቻ እንዴት እንደዚህ ታደርጋለች? ልጁ እኮ ንዴተኛ ነው እንጂ ክፋት እንኳን የለበትም። ምንም ቢያናድዳት ለኔ አትነግረኝም? ስለማን ነው የምታወሪው? ስለ ቅዱስ ነው እንዴ? ቅዱስ ደግሞ ምን ሆነ? ትላንትና ከቹቹ ጋር ተጣልቶ ነበር። እሺ ከግቢ ሲወጣ ጠብቆ ቀስቴ የሚባል ፍቅረኛዋ እንዲደበድበው አታደርግም መሰለሽ? ምን ቀስቴ ነው ያልሽው? አዎ ቀስቴ። የምርሽ ነው ፊዮሪ? አዎ ሄዋን። ልጁ አሁን በምን አይነት ሁኔታ ላይ እንዳለ አላውቅም፣ ግን ደግሞ በጣም ተጎድቷል። ፊዮሪ ተሳስተሽ እንዲሆን ቹቻ እንደዛ አታደርግም። ተሳስቼ ቢሆን ምንኛ ደስ ባለኝ፣ ግን ሲደበድበው በአይኔ በብረቱ ነው ያየሁት። እንዴ ታዲያ ሲመታው ካየሽ አንቺ እንዴት አስችሎሽ ዝም አልሽ? የተቀረጸውን ቪዲዮ ነው ያየሁት። ማን ነው ደግሞ ቆይ አስችሎ ድብድብ የቀረጸው? ጸጋ። ውይ ጸጋ እንደው ምን ይሻላታል? አሁን ደህና ነገር እየሰራች አትመስልም። ከክላስ ወጣ ቅዱስን ሄጄ አይቼው በከባዱ ከሆነ የተጎዳው እኔና ቀስቴ ኃይለኛ ጦርነት ውስጥ ነው የምንገባው። ምን ማለት ነው? ቅዱስ እኮ ቅዱስ ምን የቡድን አጋሬ ነው። እናማ የሱ ጥቃት ማለት የኔ ጥቃት ነው። ገባችሁ? ፊዮሪ በእናትሽ ተረጋጊ። ይሄ ነገር መጨረሻው ጥሩ አይመጣም። መጣ አልመጣ እኔ ምን አገባኝ? ብቻ ቀስቴ ልትጋፈጪው እንዳይሆን። ግጥም አድርጌ ነው የምጋፈጠው። እንዴት ልክ እንደማስገባው አሳያችኋለሁ። ፊዮሪ በእናትሽ ይሄ ነገር እኔ ምንም እያማረኝ አይደለም። በእናትሽ ይቅርብሽ። ኧረ እባክሽ እሱ ፈጽሞ የማይሆን ነው። እሺ ቆይ ሄደሽ ተጣላሽ እንበል። ከዛ እኩል እንሆናለን ማለት ነው። ያኔ ደግሞ ቹቻ ትነሳለች። ለቹቻ አግዛ ደግሞ ከቤዛ ጋር ትጣላላችሁ። ትምጣ። ከዛ ደግሞ አንቺ ለኔ አግዘሽ ትመጫለሽ። እኔ? አዎ አንቺ። እንዴ ከዛ በኋላ ምን ላድርግ? ለቹቹ አግዘ የሚመጡ ልጆች የሚያደርጉትን ነው የምታደርጊው እኮ እኔ። አባ አንቺ ደግሞ 10 ጊዜ አጨቅጭቂ። ወይኔ ድል። ምን ነው አንስ ፊዮሪ ባልወደድኩሽ ኖሮ። እሺው ምንድነው የሚሻለው? እቺ ሰይጣን ልጅ በቃ ካሰበች አንዴ ያሰበች ነው። ምንም ብንላት ልታቆም አትችልም። እና ታዲያ ቡድን ጸብ እየተፈጠረ ዝም እንበል? ታዲያ ምን እናድርግ? አላቅም ብቻ ግን ምንም ደስ አይልም። በያው በቃ እንሂድ። ወዴት እየሄድን ነበር? እዩሲ ጋር ነው። አሃ ለካ ፍቅረኛሽ ጋር እየሄድን ነበር። አንቺ ልጅ ስነ ስርዓትሽ ነው ያልሽ። እሺ አሁን ይዣለሁ እኔ እንሂድ። መምህር በቃሉ። አቤት። ላናገር ፈልጌ ነበር። ምንም የምታናገሪኝ? ስለ ቅዱስ ነው። ወይ ልጅ ደግሞ ምን አጠፋ? አይ ምንም አላጠፋም። እና ምን እንደምታናገሪኝ? ለምንድን ነው ዛሬ ከትምህርት ቤት የቀረው? ሜሮን እስኪ ተኝ በእናትሽ። ከሰው ተጣልቶ መጎዳቱን ቦቸራ ነገረኝ። እውነት ነው? አዎ እውነት ነው። ከማን ጋር ነው ታዲያ የተጣላው? እሱ ሊነግረኝ አልፈለገም። ታዲያ ጓደኞቹ ምን አሉ? ምንም የምናውቀው ነገር የለም ነው የሚሉት። እና አንተ ዝም ልትል ነው? ቆይ እሺ ሜሪ ምን ላድርግ? የእሱ ነገር እኮ ግራ ገባኝ። እማዬ እንደሆነ ቀን በቀን ነው የምትደውለው። እሱ ደግሞ የኔ ጭንቀት ሊገባው አልቻለም። ግን ዝም ባትል ጥሩ ነው። እስኪ የሚቻለኝን እሞክራለሁ። እኔም የክፍል ጓደኞቹን ጠይቃቸዋለሁ። እሺ አመሰግናለሁ። አሁንስ የጸጋ ነገር እኔ ግራ እየገባኝ ነው። እኔም በጣም ብታይ ቀደምቺ ፊዮሪ መታቾቹ ላይ እንደዛ ስጨውባቾቹ እንዴት እንዳሳዘነች እና ዝም አለቻት። እሱማ እኮ ተናዳለች። ተናግራት እኮ ቢወጣላት ደስ ይላታል። ግን ባለፈው ፊዮሪ የመታቻት ጊዜ አብራን ልብስ ያጠበችውን እንደሆነ ታቆጥራ አንገቷን ደፋች። የኔ እናት አሁንስ ይቺ ልጅ ተሳቃለት ሞት ነው። ግን ሄለን ፊዮሪ ያለችውን የምታረግ ከሆነ መኝን ቹቻ ዝም አትልም። ፊዮሪ ምንድነው የምታረገው? እሷማ ቀስቴን አልፋታውም ነው የምትለው። ያ ከሆነ ደግሞ ቹቻን ታውቂያታለሽ። መቼም ነው ዝም የማትለው እንዴ? እናማ በቃ ቀስቴ ከቅዱስ ፊዮሪና ቹቻ መጥፎ መፎካከር ውስጥ ሊገቡ ይችላሉ እያልኩሽ ነው። ቲቪዚ ታዲያ ይሄን ነገር እንዴት ነው የምናስቆመው? አላውቅም፣ ግን የነገሮቹን አዝማማ እያየን መፍትሄ እንፈልግለታለን። እሱ ጥሩ ሀሳብ ነው። የጸጋ ነገር ግን ግራ ነው የሆነብኝ። በቃ በምንም ነገር አንችልሽም፣ ተሸንፈናል። ስለዚህ ከህይወታችን ውልቅ በይልን እንበላት እንዴ? ታያት እባክሽ፣ አፋችንን ማበላሸት ነው ትርፉ እንጂ እሷ መቼም ቢሆን አሰማንም። እና ህይወት እንደዚህ ነው የሚቀጥለው። ታዲያ ምን አማራጭ አለ? አንቺ ያደረግሽውን ነገር አይሽ አይደል? ምን አደረኩ? እዮሲ እንዲጨናነቅ ያደረግሽው እኮ አንቺ ነሽ እንዴ? ምን አድርጌ ነው ደግሞ እንዲጨናነቅ ያደረኩት? መስተፋቅር አለው ምናምን እያልሽ ስታወሪ የነበረውን ማላቅ መስሎሽ ነው? ኧረ እባክህ ምን ልትዋሺ ባሉ ነው? አብረሄን ኖሬ ስታራግብ ከርመህ ዛሬ እኔ ላይ ስደፈድፍ ትንሽ አይደብረም? ይኸውልሽ አንድ ነገር ልንገርሽ፣
ሁሉንም ነገር ያደረግሽው አንቺ ነሽ። ስለዚህ ሁሉንም ነገር የምታስተካክለው አንቺ ትሆኛለሽ ማለት ነው። ቆይ ምን አድርጌ ነው ደግሞ ማስተካከለው? ይሄ ነገር የውሸት ወሬ እንደሆነ እየዞርሽ ትናገራለሽ። ለነማ? ለግቢው ተማሪ ሁሉ። ሲጀመር አንተ ራስህ አይደለህ እንዴ እዮስ የሁሉ ቺኮች የሚወዱት የሆነ ነገር ቢኖረው ነው እያልክ ስታወራ ነበር? እና ታዲያ እናማ ማስተካከል ካለብንም እኔ ብቻ ሳልሆን አብረን ነው። አላውቅልሽም። ይኸውልሽ እዮሲ በጣም ዲፕሬሽን ውስጥ እየገባ ነው። ስለዚህ ቀድመን ብንደርስለት ነው እሺ የሚሻለው። ዝም ብሎ ይቆውጣል እንዴ? ቆይ ግን እዮሲ እየተጨነቀ ከሆነ ምንድነው የማደርገው? እና ቀስቴ ቅዱስን ዘረረው ነው የምትይ? አይገርምም አቡሻ? በአሁኑ ሰዓት በጣም ደባሪ ነገር ነው እየተፈጠረ ያለው። ቆይቻ አስናቀች ምን ባረጋት ነው የሚሻለኝ? ደግሞ እኮ ቀስቴ ቅዱስን ሲደበድበው ቀርጻ ይዛለች እንዴ? ምን ልታደርገው? ምን ብታረግ ጥሩ ነው? ቪዲዮውን ይዛ መጣችና ለፊዮሪ ያሳየቻት። አቤት ጭንቅላት! ሄልሙሽ ከዚህ በኋላ አንድ ነገር ወሰንኩ። ምንድነው እሱ? በአስናቀች መናደደኝ ትቼ በጭንቅላቷ አላደንቃት። በነገራችን ላይ ለጥሩ ነገር ያልታደለ አእምሮ ለተንኩል ተወዳዳሪ አይገኝለትም የሚል ጥቅስ አንብቤያለሁ። እሱማ እኮ ጸጋ እኮ ነች። እና ፊዮሪ ቪዲዮን ስታይ ለቹቻ ሄዳ ዘራፍ አለችባት። ምን ጥያቄ አለው? ያውን በከባዱ ነው እንዴ? ቆይና በምን ተፋቱ? እንግዲህ እንዳባባላ ከሆነማ ቀስቴን እገለዋለሁ ብላ ፎክራን ሄደችው አሉ። ማ ፊዮሪ? አዎ ፊዮሪ። ሄሉሙች ታደርጓለች። ሳያስበው ከኋላ ብላ ነው የምትደፋው። ምን አይነት ጭንቀት ውስጥ ነው የገባ ነው? በጣም እንጂ ሂዊ እንደውም እንዳሰመጣለኝ ምንድነው? ለምን እየሆነ ያለውን ነገር ለተሸርሜሮን አነግራትም እንዴ? ስለምኑ? ስለመስተፋቀሩ ነው። ቆይ ምን ብለን ነው የምንነግራት? እየሆነ ያለውን ነገር በግልጽ መናገር። ታያንቹ ይሄ ጥሩ አይደለም እንዴ? ቆይ ምን ችግር አለው? ኧረ ተይ ይደብራል። ቆይ እሺ ሂዊ ትምህርት ቤት ውስጥ የሚጋጥመንን ችግር ለማማከር ከአስተማሪዎቻችን ውጭ የተሻለ ሰው አለ? እሱማ የለም። በዛ ላይ ደግሞ ቲቸርሜሮን ሴት ስለሆነች ስሜታችንን የበለጠ ከሌሎቹ ትረዳናለች። ኮስታራ ነገር ስለሆነች እኮ ነው የጨነቀ። ወይ ሳይኮሎጂ ቢሮ እንሂድ እንዴ? እንደውም እኮ ከሳይኮሎጂስቱ ልክ እሷ ትሻለናለች። ግድ የለሽም ሂዊ ሄደን እናናግራት። እሺ ግን እኔ ምንም ነገር አላወራም። ከፈለግሽ አንቺ ትነግሪያታለሽ። እሺ እኔ እነግራታለሁ። እሺ በቃ ነው። ወይ ጉድ! አሁን ቀስቴ ከፈረሸው ልጁን አሁንሽ ምንድነው የሚባለው? ምንድነው የሚደረገው? እኔ አላውቅም። እቺ ጸጋ ሴጣን ግን እንዴት እንደተጫወተችብን ወይኔ! እኔ ግን ነገሩ ምንም አላማረኝም። በታይ መምህር በቃሉ እንዴት እንደሚያሳዝኑ ወይ በቄክስ ያምር ነው። አዎ በእናትህ በጣም ተጨንቋል። ለዛ እኮ ነው ላጣራለት የመጣሁት። እናው ምን ልትለው ነው? እንዴ እሱማ ምንም አልለውም። ምን ሆነሃል? ቀስቴ እኮ ወንድሜ ነው። ደግሞ በእናትህ ቀስቴ ሲፈርሸው ቪዲዮ ቀርጿለች። ወይ ጉድ! ወይ መከራ! በቃ እንደለመደችው ለፍግሮች ልትሰጥ ብቻ ባልሆነ። ወይኔ በጻነቂ ለከሱም አለ። ታዲያስ ና በቃ አሁን ሰደኝ። ወዴት? ያቺ ጸጋ የምትባለው ልጅ ማግኘት አለብኝ። እንዴ ምን ልትላት? እኔ በልቤ ወስኛለሁ፣ ቆርጫለሁ፣ ሁሉን ነገር ፈጽሜያለሁ። በላ አሁን ሰደኝ። ግን የማይሆን ነገር ስራና ቆቀር ነው ሽማሱት። ና አሁን እንሂድ እባክህ። ቆይ ግን ሀና ለምንድን ነው እንደዚህ አይነት ችግር እንደገጠማችሁ እስካሁን ያልነገራችሁ? ያው ችግሩን በራሳችን መንገድ እንፈታዋለን ብለን አስበን ነበር። እሺ ችግሩን በራሳችሁ ለመፍታት መጣራችሁ የሚበረታታ ነው፣ ግን ይሄ ቀላል ችግር አይደለም። ግን ቲቸርዬ ቆይ ይሄ ነገር እውነት ነው እንዴ? እውነትም ነው ውሸትም ነው ልልሽ አልችልም። እና ቆይ ምንድን ነው የምትይኝ? አይዞሽ የኔ ቆንጆ፣ መጀመሪያ የችግሩን ባለቤት ማግኘት ይኖርብናል። እዮሲን ነው? አዎ እዮሲን። ከዛ እሱን አንዳንድ ነገሮችን አወራዋለሁ። ከዛ ምን ማድረግ እንዳለባችሁ ነግራችኋለሁ። ግን ቲቸርዬ ይሄን ነገር እኛ እንደነገርንሽ እሱ እንዲያውቅ አንፈልግ። ስለሱ አታስቡ፣ እኔ ማድረግ ያለብኝን አደርጋለሁ። እሺ እስከዛ ድረስ ግን አንድ ጥያቄ ልጠይቅሽ ይቻላል? ቲቸርዬ አሁን ባለሽ እድሜና የእውቀት ደረጃ እኛ የገጠመን ነገር ቢገጥምሽ ታምኛለሽ ወይስ አታምኝ? አላምንም፣ ግን ደግሞ እጄን ማጣጥፊያ አልቀመጥም። ምን ታደርጊያለሽ? ስለ ልጁ ባክግራውንድ አጣራለሁ። ምክንያቱም አሁን ያለንበት ዘመን ሰው የሰውን ስም በቀላሉ የሚያጠፋበት ጊዜ ስለሆነ። እስቲ ግልጽ አድርጊልኝ። ምናልባት ከዮሲ ጋር የተጣሉ ልጆች የሱን ስም በማጥፋት ችግር ውስጥ ሊከቱ ታስበው ሊሆን ይችላል።
እሱን ለማለት ፈልጌ ነው። ይሄ ጥሩ እይታ ነው። አየሽ አይደል? ይኸው የማማከር ጥቅሙ እኛ በዚህ አንገላይታ ነው አልነበረም። ልክ ነሽ አንቺ። ስለዚህ በተቻላችሁ መጠን እናንተ ተረጋጉ እሺ። እመኑ፣ ለተፈጠረው ነገር እኔ መፍትሄ አበጅላታለሁ። እሺ ቲቸርዬ፣ በጣም እናመሰግናለን። አይዟችሁ እሺ። እናመሰግናለን። ምንም አታመጣም። ሁለት ቦታ ከፍል ነው ማድረጋት። አሁን አትስራ። ለቀቀኝ። ምን አጣናት እንዳልከፍል ስራት ያዝ እኮ ለቀቀኝ። በቃ ገዳይ ሳረፋፍድ ሟች ይገሰግሳል ይሉታል። ጭራሽ ቀኔም ትቀኛለች። ይሄ ፌርሙዝ አውጪ ሲሆንልሽ ምን በእግር በፈረስ ስፈልግ መምጣት ገርሞኝ ነው። ማማ እኔን? አዎ አንተ ምን ነው ደነገጥክ? እኔ እኮ እዚሁ እንትን ሻይ ቤት ሰራተኛ እኮ ነኝ። ለምን ትፈልጊኛለሽ ብዬ እኮ ነው። እንዴ ብቻ ሞታብኝ እንደው ጎበዝ አቡሻ፣ እንዴት አወክ? እንዴ አንቺ ቀልዴን ነው። አንቺ አምረረሽ ሞታሽበታል እንዴ? እንግዲህ ምን ታደርገዋለህ? አሮጊት አንድ ጊዜ አይደለም ለምን 10 ጊዜ ባፍንጫው አይተከሉም። እኔ ቦቸራ እንደው እንዲህ በእንጨት አልነካሁትም። እሱን እናያለን። ይልቅ ለምንድን ነው የፈለጋችሁ? ለምን ነበር የፈለግንሽ? ዋትስአፕ አለች ማንዴ ትዝ አለኝ። አሁን እኮ ምንድነው? እጅሽ ላይ ያለውን ቪዲዮ አጥፊው። የምን ቪዲዮ? ቀስተና ቅዱስ ሲደባደቡ የቀረሻቸውን ቪዲዮ ነው። አታስቡት። ለምን? አንገቴ ላይ ገመድ ብታስሩም አላጠፋው። ምን ስለሆኑ? ለደህንነቴ ሲባል። እርሶ ሴትዮ እኛን አጉል ባይሳፈጡን ይሻሉታል። ግን እኮ ምን እንዳታመጡ እሱም ባላሳይሽ ይሻልሻል። እመነኝ፣ ከኔ ከጸጋ ጋር መሳፈጥ ያን ያህል ቀላል አይደለም። ተሰምኛለሽ? እኔ ቦቸራ ቀላል ሰው እንዳልመስልሽ እሺ? እሱን እናያለን። ይላሉ እንዴ ደግሞ በቦታ መስ ጉሬዛ ብቻዬን ቃል ያወጣዋት እንዳትሆን። አዎ ምን ነው ገረመ? ቦቼ ሙት ስም እንዲህ በቀላሉ ታውቀዋለህ ብዬ አስቤም አላውቅም። አረ መሳፈጥ አንተ እዚህ በቦክስ እንዳለለሽ ነውረኛ በቦታ መስ ቆይንማ ዛሬ ብቻዬን ከሚሄድ ግን የኔ ቦቦታ መስ ጠብቀኝ ቦጌ አተ ሰላም ነው ቲቸር። እዩሲ እንዴት ነህ? ደህና ነኝ። ተማሪዎች እንደምትፈልጊ ነግረውኝ ነው የመጣሁት። አዎ እየፈለኩ ነበር። ምን ነው ያጠፋሁት ነገር አለ እንዴ? አይ ምንም አላጠፋሁም። ለመሆኑ እንዴት ነህ? ደህና ነህ? ደህና ነኝ።